ሰላም እንዴት ናችሁ? የተወደዳችሁ የቻናላችን ቤተሰቦች የሰዓቱን ዜና ይዘን ቀርበናልኝ። ሰላምን እንሻለን ያሉት የትግራይ ኃይል አባላትኝ እንዲሁም በአፍሪካዊቷ ማዳጋስካር የተፈጠረውን የመከላከያዎችን ጉዳይ እንነግራችኋለን። በቅድሚያ የሀገር ውስጥኝ መረጃ ሰላምን እንሻለን የትግራይ ኃይል አባላት የእኛን ጥያቄ መመለስ ከማይችል አመራር የሌላው ህዝብ ጥያቄ ሊመልስ አይችልም። የትግራይ ኃይል አባላት ዛሬ ሰኞ ጥቅምት 3 2018 ዓ.ም ከጠዋቱ 2 ሰዓት ከ30 ጀምረው የመብት ጥያቄ አንስተው በከተማዋ ዋና ዋና መንገዶች ሰላማዊ ሰልፍ አካሂደዋል። ሰልፈኞቹ ቁጣን ባዘለ ድምፅ የደሞዝና ጥቅማ ጥቅም ጥያቄዎችን ይመለስልን፣ የሰራዊት ጥያቄ የማይመልስ አመራር የሌለው ህዝብ ጥያቄ መመለስ አይችልም፣ የሰራዊት ድምፅ ይሰማ፣ ሰላምን እንሻለን፣ ክብር ለሰራዊትና ለተሰዋው ቤተሰብ አባላት የሚሉ ሌሎችም መፈክሮች አሰምተዋልኝ። ሰላማዊ ሰልፈኞቹ መፈክራቸውን እያሰሙ ወደ ትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት ቢያመሩም ፕሬዝዳንቱን ማግኘት ግን አልቻሉም። ጥያቄያቸውን ሰምቶ መልስ የሚሰጥ ኃላፊ በማጣታቸው የተቆጡት ሰልፈኞቹ ከቀኑ 7 ሰዓት እስከ 11 ሰዓት ከመቀለ ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደው ዋናው የመኪና መንገድ በድንጋይና በአካል ዘግተው ውለዋልኝ። ይህንን መረጃ ከተዘጋጀበት ጥቂት ደቂቃዎች በፊት የሰላማዊ ሰልፈኞቹ ተወካዮች ከጊዜያዊ አስተዳደሩ ከፍተኛ አመራሮች ጋር ለውይይት መቀመጣቸውን ተከትሎ የተዘጋው መንገድ መከፈቱን ታውቋልኝ። በተጀመረው ውይይት የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ ሌተናል ጀነራል መገኘታቸውና አለመገኘታቸውን ማረጋገጥ አልተቻለም። በአፍሪካዊቷ ማዳጋስካር የሆነው ምንድን ነው? በአጭሩ ለማስረዳት ያክል ከ15 ቀን በፊት ገደማ የማዳጋስካር ወጣቶች የመሩት ተቃውሞ ይቀሰቀሳል። ይኸው ተቃውሞ በዋና ከተማዋ አንታናናሪቮ ካለ የኃይል መቆራረጥና የውሃ እጥረት ጋር የሚያያዝ ነበር። የወጣቶቹ ተቃውሞ ግን ማዳጋስካር የሚል ስያሜ ነበረው። በኋላ የወጣቶቹ ተቃውሞ ቁጣ የታከለበትና መልካም አስተዳደር እንዲሰፍን፣ ተጠያቂነት እንዲረጋገጥ፣ ሙስና እንዲያበቃ፣ የዜጎች ሕይወት እንዲሻሻል ወደ መጠየቅ ተሸጋገረ። የመንግስት ምላሽ የነበረው ሰልፈኞቹን በአስለቃሽ ጭስ መበተን ነበር። የሰዓት እላፊ መጣል፣ ሰልፈኞች ላይ መተኮስ ሆነ። በተቃውሞው 22 ሰዎች ሲገደሉ ሌሎች በርካቶች ተገድለዋል። የሀገሪቱ ፕሬዝዳንት አንድሪ ራጂላኢና መንግስታቸውን በትነው ወታደራዊ ጠቅላይ ሚኒስትር ሾሙ። ጀነራሉ ሩፊን ፎርቱናን የሚባሉ ግን አለመረጋጋቱ ሊቆም አልቻለም። አንድ የማዳጋስካር የጦር ክንፍ ተቃዋሚዎቹን ተቀላቀሉ። ከፕሬዝዳንቱ ትዕዛዝ መቀበል አቆመ። ይኸው ኃይል ወደ ተቃዋሚዎቹ ምንም እንዳይተኩስ አዘዘ። ፕሬዝዳንቱም ሁኔታውን የመፈንቅለ መንግስት ሙከራ እንደሆነ ገለጹ። ፕሬዝዳንቱ አሁን ላይ የት እንዳሉ ባይታወቅም አንዳንድ ሪፖርቶች ግን በፈረንሳይ ወታደራዊ አውሮፕላን በሞሪሺየስ አድርገው ወደ ዱባይ ሄደዋል ብለዋል። ዛሬ ምሽት 1 ሰዓት ላይ ማብራሪያ እንደሚሰጡ የፕሬዝዳንት ጽሕፈት ቤታቸው ቢያሳውቁም የታጠቁ ወታደሮች የሀገሪቱ ሚዲያ እና ዋና መስሪያ ቤት ለመቆጣጠር መዛታቸውን ተከትሎ ፕሬዝዳንቱ የሚሰጡት ማብራሪያ እንዲራዘም ሆኗል።